በማንቸስተር ቤት እየደመቀ ያለው አማድ ማን ነው? አማድ የተወለደው በአይቮሪ ኮስት ዋና ከተማ አቢጃን ነበረ። አማድ ብዙም በአቢጃን የልጅነት ቆይታ እንዳልነበረው ይነገራል። ገና በልጅነቱ ነበረ በስደት ወደ ጣሊያን ለመሄድ የተገደደው። በጣሊያን እንደ ሁሉም ታዳጊዎች በሜዳና በትምህርት ቤት ኳስን ያንከባል ነበረ። ከዛም ቦካ ባርኮስ ለሚባል የጣሊያን ቡድን መጫወት ጀመረ። አማድ ህይወት የቀየረች ተብላ የምትጠራ አንድ አጋጣሚ ፈረንጆቹ 24 ነበረ። ወቅቱ የፈረንጆቹ አዲስ ዓመት የሚቀበሉበት የገና ሰሞን ነበረ። አንድ ቶርናመንት የተዘጋጀ አማድ ድንቅ ችሎታውን አሳየ። በውድድሩም ከፍተኛ ጎል አስቆጣሪ ነበር። እንግዲህ ያን ቀን ነበር በአትላንታ መልማዮች አይን የገባው። ብዙም አልቆየም በ2015 የአትላንታ ተጫዋች ለመሆን በቃ። አማድ በአትላንታ ከ15 ዓመት በታች በአንድ ሲዝን 12 ጎል እና 27 የጎል አስተዋጽኦ በማድረግ 2016-2017 ጥሩ ጊዜ ማሳለፍ ችሏል። ለዋናው ቡድን በ2019 በጣሊያን ሱፐር ካፕ ዋንጫ ፊዮሬንቲና 2-1 ባሸነፉበት ጨዋታ ነበረ ገብቶ መጫወት የቻለ። በቻምፒዮንስ ሊጉም በዛን ዓመት ከሻካታር ዶኔስክ ጋር 3-0 ባሸነፉበት ጨዋታ ግሩም ጎል ማስቆጠሩንም የሚታወስ ነው። በአጠቃላይ አካዳሚን ጨምሮ 6 ዓመት በአትላንታ ቆይታ አድርጓል። በ2021 ከአትላንታ በ21 ሚሊዮን ዩሮ እንዲሁም እየታየ በሚጨመር 31 ሚሊዮን ዩሮ ነበር ማንቸስተር ዩናይትድ የተቀላቀለው። እንደመጣም ወደ ዋናው ቡድን መቀላቀል ያልመረጠው ኦሌ ጉናር ሶልሻየር በ21-22 ለሬንጀርስ እንዲሁም በ22-23 ሲዝን ለሰንደርላንድ እንዲጫወት አድርጎታል። በአዲሱ አሰልጣኝ ሩበን አሞሪም የተወደደው አማድ በሲዝኑ 7 ጎልና 32 የጎል አስተዋጽኦ አድርጓል። ለተጨማሪ 5 ዓመታትን የሚያቆየውን አዲስ ውል ፈርሟል። የ22 ዓመቱ አማድ ከዚህ በላይም እንደሚደምቅ ይጠበቃል።